ይህንማ ሳትሰሙ አታሳልፉ። ዛሬ ብዙዎች የማታውቁት አንድ ምስጢር ልገልጽላችሁ ነው። ይህንን ቤት ሳብስክራይብ፣ ደወል ምልክቱን በማስፋት ላይክ በማድረግ ጀምሩ። አደረጋችሁት? እሺ። ብዙ ሰዎች በሰው ተከታችሁ ስታለቅሱ እናየዋለን። ግን ዛሬ ምስጢሩ ምን እንደሆነ ለእናንተ ልገልጽላችሁ ተልኬያለሁ። በሰው ስትከዳ እግዚአብሔር ለምን ዝም ይላል? መከዳት የመልካም ነገር መጀመሪያ ነው። ከሰው መከፋት በስተጀርባ ያለው የእግዚአብሔር ድቅቅ ያለ ዓላማ። አምነው የጠበቀው ሰው ሲከዳ ዓለም ሙሉ በሙሉ ጨለማ ልትታይ ትችላለች። ለምን እኔ ላይ ሆነ ብለህ ልትጠይቅም ትችላለህ። ነገር ግን አንድ እውነት ይወቅ፣ የሰው ልጅ በር ሲዘጋብህ እግዚአብሔር የበለጠ ትልቅ በር ሊከፍትልህ የተዘጋጀ ነው። በሻን ወይም በሩን መዘጋት። አንዳንድ ጊዜ እግዚአብሔር ከዓይናችን የተሰወረውን መጥፎ ባህሪ ወይም አደጋ ስለሚያይ ለኛ የማይመጥኑትን ሰዎች ከመንገዳችን ያወጣቸዋል። መከዳት ላንተ የተዘጋጀው ታላቅ በረከት ጋር የማይሄዱ ሰዎችን የማስወገጃ መንገድ ሊሆን ይችላል። ከዮሴፍ ሕይወት መማር ይገባናል። ዮሴፍ ወንድሞቹ ሲሸጡና የካዱት ቢሆንም ያ ክህደት ግን ወደ ግብፅ ቤተ መንግስት መሪያቸው የሚያደርሰው መንገድ ከፈተለት። በኋላ ላይ ለወንድሞቹ እንዳለው እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን መልካም አደረገው። ዘፍጥረት 50:20 ላይ እንደዚህ ብሎ ይናገራል። የበለጠውን የማዘጋጀት ሂደት። የሰው ስብርባሪ እግዚአብሔርን አያቆምም። ባዶ እጅን ስትሆን እግዚአብሔር እጅን በበለጠ በረከት፣ የተሻለ ሰላምና እውነተኛ ሰዎችን ለመሙላት እድል ያገኛል። አምኖ የጠበቀው ሰው ሲከዳ ዓለም ሙሉ በሙሉ ጨለማ ልትታይ ትችላለች። ለምን እኔ ላይ ሆነ ብለህ ልትጠይቅ ትችላለህ። ነገር ግን አንድ እውነት ይወቅ፣ የሰው ልጅ በር ሲዘጋብህ እግዚአብሔር የበለጠ ትልቅ በር ሊከፍትልህ እየተዘጋጀ ነው። መዝሙር 20:10 ላይ ዳዊት ሲናገር አባቴና እናቴ ትተውኛል፣ እግዚአብሔር ግን ይቀበለኛል። ሰዎች ሊተው ሊክዱና ሊያሙም ይችላሉ። ነገር ግን የሰዎች መተው የእግዚአብሔር መቀበያ ጊዜ ነው። የታመኑ ሰዎች መቅረት በሕይወት ውስጥ ትልቁን ስፍራ ሰጣቸው የነበሩ ሰዎች ሲከዱ የሚሰማቸው ስብራት ከባድ ነው። ዳዊት ቢሆን በዘመኑ በወዳጆቹ ተገድቷል። ጓደኛው እንጀራውን የበላ አብሮት ወደ እግዚአብሔር ቤት የሄደ ሰው ጫማውን አንስቶበታል። መዝሙር 55 ቁጥር 12 እስከ 14 ላይ ዳዊት ሲናገር የተሰደበኝ ጠላቴስ ቢሆን ኖሮ እችለው ነበር፣ ዳሩ ግን አንተ የራሴ ሰው ወዳጆቼና ባልንጀራዬ ከኔ ጋር ጣፋጭ ምግብን አብረን እንዲበላ የነበረ አንተ ነህ። የክህደት ዓላማ ከፍ ለማድረግ ነው። ነገር ግን እግዚአብሔር የሰዎችን ክህደት ተጠቅሞ ወደ ኋላ አያስቀርም። የሰዎች መጥፎ ሐሳብ ላንተ የሚበልጠውን ያሰብከውን ሳይሆን የሱን ታላቅ ዕቅድ ለማሳየት መሰረት ይሆንለታል። ባዶ እጅን ስትቀር እግዚአብሔር እጅን በበለጠ በረከትና እውነተኛ ሰላም ለመሙላት ቦታ እየፈጠረ ነው። መዝሙር 131 ቁጥር 14 እስከ 15 ላይ ዳዊት ሲናገር እንደዚህ ነው ያለው፣ አቤቱ እኔ ግን ባንተ ታመነው፣ አንተ አምላኬ ነህ አለው። ጊዜያቴ በእጅ ነው፣ ከጠላቶቼ እጅና ከሚያሳድዱኝ አድኖኝ ይላል። በሰው በመከዳት ምክንያት ተስፋ አትቁረጥ። ጨለማ ጊዜያዊ ነው። አሮጌውንና የማይጠቅመውን ሶስት እግዚአብሔር ከጠበቀው በላይ የሆነውን በሰላም የተሞላውን ሕይወት አዘጋጅቶልሃል። ሃሌሉያ! ዛሬ ልቤን ለእሱ ስጥ። መዝሙር 42 ቁጥር 11 ላይ አንድ አስደናቂ ቃል አለ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ትረብሽኛለሽ? እግዚአብሔርን ተስፋ አድርጊ፣ ገና አሁንም እኖራለሁ፣
እርሱ የፊቴ መዳንና አምላኬ ነው ይላል። ሃሌሉያ። ሰማዩ ዝም ሲል፣ ምድርም አፍታ ሳትተነፍስ ዝም ስትል፣ በዙሪያ ያሉት ሰዎችም ከድተው ጆሮ ሲነሱ፣ ያ ጊዜ የሕይወቴ ከባድና ጨለማው ምዕራፍ ነው። አቤቱ ጌታ ሆይ እስከ መቼ ብለህ የምትጮህበት ቃላት የሚያጥሩ ሰዓት ነው። ነገር ግን በዚህ በከፋ ዝምታ ውስጥ እንኳን ልቤን አታኑር። ዝም ብለህ አምልኮንና ጸሎትን ቀጥል። ሰዎችና የሰማይ ዝምታ በኪደት ስትጎዳ፣ የታመንከባቸው ሰዎች ከንፈራቸውን ዘግተው ሲቀሩ፣ ሰማይ መልስ የሰጠ አይመስልም። ዳዊት አሁንም በመዝሙር ምዕራፍ 28 ቁጥር 1 ላይ አቤቱ ወደ አንተ ይጮሃለሁ፣ አምላኬ አትዝምብኝ፣ ከኔ ዝም ብልክ እንደ ገደል ማጥ ወራጅ ይሆናል ይላል። ከስቃይ ውስጥ አምልኮን መቀጠል። ነገር ግን ኪደት ቢያሙም ልቢ በሰዎች ቢሰብርም ሐዘኑን ወደ አምልኮ ለውጠው። ጳውሎስና ሲላስ በእስር ቤት ተከሰው ተደብድበው በብረት ሰንሰለት ታስረው ሳለ ዝም አላሉም። በሌሊት እግዚአብሔርን እያመሰገኑ ዘመሩ። የእግዚአብሔር ኃይል የሚገልጠው በሰው ድምፅ ሳይሆን በችግር ውስጥ ሆኖ በሚቀርብ ንጹሕ አምልኮ ነው። የሚበልጠው ዝግጅትና የሩቅ የቅርቡ ዝና ሰዎች አቃለው አዋርደው ወይም በኪደት ጥለው ሊሆን ይችላል። አሁን ዝምታው ይንገስ። አንተ ግን አንቺ በጸሎት ጸንተሽ ቆይ። እግዚአብሔር በጨለማ ውስጥ የሚሰራው ሥራ ታላቅ ነው። መዝሙር 37 5-6 መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርገዋል። ጻድቅን እንደ ብርሃን ፍርድን እንደ ቀትር ያወጣል ይላል። ኢየሱስ ጌታ ነው። ዛሬው በሰዎች ኪደት ምክንያት የተዘጋቢ በር እግዚአብሔር ታላቅ ድልን ሊያጎናጽፍ ያዘጋጀ መድረክ ነው። በቅርቡ የሩቁን የቅርቡን ዝናን እግዚአብሔር እንዴት ከፍ እንዳደረገ፣ ያዘንክበትን ፊት እንዴት በደስታ እንደቀየረ ይሰማሉ። ስለዚህ ተስፋ አትቁረጥ። ጸሎትና አምልኮን አትተው።